አውቃለሁ ብዙዎቻችሁ በዚህ ሀሳብ እንደማትስማሙ አውቃለሁ። ነገር ግን እውነት ሀቅ ታሪክና ፍላጎት የውስጥ ቢሆን የምንመኘው ነገር መለየት አለበት። እውነታውን አምነ መቀበል አለበት። እንደ ስፔሻሊ ወጣት ከሆንክ የምታገናዘቡ ትላልቆቹን ሰዎች ተዋቸው። በዚህ ትላልቅ ሰዎች በጣም ችግር አለባቸው። አሁን እኛ እናወራ እንደ ወጣት ማለት ነው። ማን እውነቴን ነው ማለት ነው። ከጀርባ ያለው ሰው ከልጅነት ጀምሮ መጥፎ ሰው እንደሆነ አንተም እንደዛው ነው የሚለው ኢትዮጵያ እስኮንክ ድረስ በጣም ጨካኛ ረመኔ እንደሆነ አርግን ተስሎብን ያደግ ነው እና ይከብዳል ይሄን ነገር ለማወቅ። ግን እኔ ከፍ ብዬ ሂስትሪን ስመለከት ወደ ኋላ ይሄ ሰው ያደረገው ነገር 90% ሌሎች ክርስቲያን ኢትዮጵያ ነገስታቶች ካደረጉት ነገር የተለየ ነገር ያደረገው ነገር የለም። ይሄ ሀቅ በቃ ልንካካድ አይገባም። የምሬን ነው። አዎ እያወራ ያለው ስለ አህመድ ግራኝ ነው። ቤተክርስቲያን አቃጥሏል፣ ብዙ ክርስቲያኖችን ገድሏል፣ ብዙ መጽሐፍቶችን አቃጥሏል አህመድ ግራኝ ማለት ነው። ነገር ግን ከቤተክርስቲያን ፐርስፔክቲቭ እባካችሁ ውጡ አንዴ። ቤተክርስቲያኗ ልትወል አንተ ጠላትህን ሊያጠፋ ሊገልህ ሊያቃጥል የሚሞክረውን ሰው እንደማታሞግስ እንደማታደቅ መጥፎን እንደምታወራ ሁሉ ነው ቤተክርስቲያኗ ያን የምታወራው። ቤተክርስቲያን ሊያጠፋ ስለነበር ጥሩ እንድታወራ አትጠብቅ። በጣም ለደመው ልክ ልጅ ገብቶሃል እንዴ? እና ታሞግሰው እና ከቤተክርስቲያኗ ፐርስፔክቲቭ ሆነ የምታይ ከሆነ እባክህ አሳልፈው ይብራብኝ። እውነት ይህን ሰውዬ እንደ ሂስትሪ የምናየው በቃ ጀስት ላይክ አንድ አምደ ጽዮን ደግሞ እውነቱን እናውራ ከተባለ ይሄ ሰውዬ ያደረገው ነገር አምደ ጽዮን ያደረገው ነገር ምንም ይል ዘርዓ ያዕቆብ እንደም ያደረገው ይበልጣል። እውነት እናውራ ከተባለ ማለት ነው በሌሎች ላይ ያደረገው ዘርዓ ያዕቆብ ይበልጣል። አፄ ዮሐንስ በወሎ ሙስሊሞች ላይ ካደረገው ነገር ምንም ይለይ ነገር የለም። ብዙ 90% የሚሆኑ የክርስቲያን ነገስታቶች ካደረጉት ነገር ብዙም የተለየ ነገር አላደረገም። ሃርሽ ነው፣ እውነት ነው፣ ትንሽ ሃርሽ ሄዷል። እሱም የሄደበት ምክንያት አለው። ሁሉም በሰው ጫማ ሆነ ማየት አለብን። ከሙስሊም ፐርስፔክቲቭ ሆነ ከክርስቲያን ፐርስፔክቲቭ ከአህመድ ግራኝ ሆነ ከአምደ ጽዮን ፐርስፔክቲቭ ማየት ያለብን ሆነ ነው ማየት ያለብን እና ስለዚህ በፓርቲቱ ነው መሰራላችሁ። በቃ ምን አይነት ጀግና ምን አይነት በቃ አንዳንዴ እግዚአብሔር የድሃን በደል እውነት እናውራ ከተባለና በፓርቲቱ ነገራችኋለሁ ምን ሲደረግ እንደነበረ ምን እንደነበረ መንስኤው ምንድነው ያን ያህል እንደተባለው መጥፎ ሰው ነው የሚለውን በፓርቲቱ አሁን ለቀዋለሁና መጀመሪያ ግን እንድትረዱ ፈልገው ነገር ነገስታቶቹና ኢማሞቹ ምን ይላሉ መሰለ ምን ዋጋው ከነዛ ክርስቲያኖች እንግደላቸው ሊያጠፉን ይላሉ። ክርስቲያኖቹም ደግሞ እነዛ ሙስሊሞች ሊያጠፉን ነው እንግደላቸው ይላሉ። እውነታው ግን እንደዛ አይደለም። ዋናው የሚያጣላቸው ነገር ሃይማኖት ሳይሆን ትሬድ ሩት ነው። መንገድ ትሬዱን መያዝ ነው። የንግድ መንገዱን እዛ ጋር ከባድ ንግድ አለ። እሱ ንግድ የሚቆጣጠር ሰው ብር ይኖራል። ብር ያለው ሰው ኃይል ይኖራል። ኪንግደማቸው እርስ በራስ እንዳይጠፋ ነው። አውቆ ግን ለዳው ወታደር ለንግድ ነው ቢል ምን አገባኝ ታዲያ እኔ ገበሬ ነኝ ይላቸዋል። ስለዚህ ሃይማኖት ሊያጠፋብን ነው ምናምን ብለው ነው ወታደሩ የሚቀሰቀሱ ሁለቱም ማለት ነው። አሁንም ይሄ ነገር ነው ያለው ፖለቲካ ላይ ወይስ እሺ አትሾሩ በብሔር ያደርጉታል። እነሱ ግን የተጣሉበት ሌላ ነገር ነው። ቁማር ሲጫወቱ ምናምን እንዴት ተበላኛለ ሉዶ ላይ ምናምን የተደባደቡት ግራኝ ሐረር አካባቢ ነው የተወለደው። ከልጅነቱ እያየና እየሰማ ያደገው ነገር አለ። እሱ የአቢሲኒያ ነገስታቶች ሲያደርጉ የከረሙትን ነገር አይቷል፣ ሰምቷል። ይሄን ማመን አለ። ይሄን አይቶ ያደገ ልጅ ምን አይነት አይምሮ እንደሚኖር ማሰብ ነው። አህመድ ግራኝ ወደ ስልጣን ወጣ። በዚህም በዛም አድርጎ እሱን አንገባበትም። ከስልጣን ከወጣ በኋላ ውስጡ ያለውን ችግር ነው ያስተካከለው። ውስጡ ከወጣ በኋላ ደግሞ ጎረቤቶቹ አፋር፣ ሶማሌውን አይስማማም። ሀዲያ፣ ዳውሮ ምናምን ሁሌ ያጓጉ ነበር። በቃ ይህ ሰውዬ ሄደና አሰባሰባቸውን። እኛ እኮ ሙስሊሞች ነን፣ እስከ መቼ እኛ አቢሲኒያ ነገስታቶች እየወጉን ብሎ አውቆ እስልምና ተጠቀመ። በጣም ብልጥ ሰው ነው። ማን ይሄ ሰው ስማርት ሰው ነው። በጣም ተጠቀመ ይሄንን ታክቲክ። አንድ የሚያደርጋቸውን ነገር አወጣ ከልዩነታቸው ይልቅ ማለት ነው። ይሄን ሁላ ክላን እኚህ ስንት ሺህ ዓመት ያልተስማሙ ክላዶችን አስማምቶ ዘመተ ወደ ፊት ለፊት። ከዛ በፊት ግን ኢንተርናሽናል ሄዶ ከኦቶማን ኢምፓየር ብዙ መሳሪያ ወስዷል። ከዛ እንዲህ ካደረገ በኋላ ያሁኑ ሞጆ አካባቢ ደብረ ዘይት አካባቢ ሄደና ጸርጸ ድንግል ነበረ በዛ ሰዓት የነበረው የአቢሲኒያ ንጉስ ማለት ነው። ጸርጸ ድንግል እንትላለውና ና ያለው በቃ ና ያለውና ቆልት ማለት ነው። አንድ ነገር ማለት በቁጥር እጥፍ ድርብ ናቸው አቢሲኒያ ወታደሮች። ነገር ግን በጣም እኚህ ትንሽም ናቸው። በዛ ላይ መሯቸዋል። አባቴ ስንት መቶ ዓመት እንትን ሲሉ ነው ባይዘ ይሄ ዓለም ላይ ነበረ ነገር አዳት ታይም ዓለም ላይ ያለ ሙስሊምና ክርስቲያን በሙላ ሲዋጋ ነበር። እሺ እንትን ላይ በላችሁ ኋላ ሚስጥሩ ሌላ ነው። ግን ንግድ ምናምን ነው። ወደብን መቆጣጠር ነው። ግን ተራ ህዝብ የሚያውቀው እንደኛ አይነት ተራ ህዝብ የሚያውቀው የሃይማኖት ውጊያ እንደሆነ ነው። እና ሄደና ውቅጥ ነው ያደረገው። የጸርጸ ድንግል ተበተነ። የጸርጸ ድንግልም አመለጠ።
እና ያው ትልቅ አድቫንቴጅ የነበረው በዚህ ጦርነት ላይ ዘመናዊ መሳሪያ እንደውም ከአፍሪካ የመጀመሪያው ጀነራል ብለን ብንመሄድ እንችላለን። ይህን መሳሪያ ሲጠቀም በጣም ዘመናዊ መሳሪያ ለመጀመሪያ ጊዜ የተጠቀመው አህመድ ግራኝ ነው ይባላል። እርግጥ የሆነ ነገር ስለሌለ አንገባበት። ከዛ በኋላ ላይ ምንድን ያደረገው እስከ ኤርትራ ድረስ ሄዶ ነው የገዛው። ማን ይሄ ሰውዬ ማለት ነው። እስከ ኤርትራ በዚህ መሀል ብዙ ቤተክርስቲያን ተቃጥሏል ምናምን። ነገር ግን ደግሞ አሁን ለምሳሌ ጣና ላይ የነበሩ ገዳሞችን ምሯቸዋል። ወርቃቸውንና መሳሪያ ብቻ ነው የወሰደው። ለምንድን ነው ቤተክርስቲያን የሚያቃጥሉ ካል አንደኛ በቀል አለ፣ ዋና ነገር መርሳት የሌለብን። ሁለተኛ ነገር እና ዋነኛው ምክንያት ቤተክርስቲያን ውስጥ ወታደር ይደበቃል። አንድ በል። ሁለተኛ ነገር ቤተክርስቲያን ነው ግምዣ ቤት፣ በዛ ሰዓት ቤተክርስቲያንና መስጊድ ነው። መስጊድ ውስጥ ነው ወርቅ ያለው ዳይመንዱ ምኑ ሀብቱ ያለው መስጊድ ውስጥ ነው እና ቤተክርስቲያን። ስለዚህ ነው አምለጽዮን መጥቶ መስጊድ የሚያቃጥለው ከእስላሞች ጋር ቂም ተያይዞ ሳይሆን ውስጡ ያለውን ነገር ፈልጎ ነው። ሁለተኛ ነገር ደግሞ መስጊድ ውስጥ ነው አንተን ነገ ሊወጋ የሚችል ትውልድ የሚፈጠረው፣ ወይ ደግሞ ቤተክርስቲያን ውስጥ ነው እኚህ እንትሎች እየተባለ ያደገ ነገ ጠላት የሚፈራበት ቦታ ስለሆነ አንተ እንዴት ነው አንተን የሚወጋ ወታደር መሰልጠኛ ቦታን እንደምታጠፋው ሁሉንም የሚያጠፉት ሁለቱም። ለዛ ነው እንደዚህ የሚያደርጉት። ደግሞ አህመድ ግራኝ መጀመሪያ እንጂ ትንሽ እንትን ማሸነፍ እንደጀመረ ወዲያው ይሄ ነገር ነው ያቆመው ማለት ነው። ነገር ግን ደግሞ ከስር ያለው ወታደር ቂም አለበት፣ በቀል አለበት። ገብቷል። እሱም ማጣጣም ይፈልጋል። ስለዚህ እሱን ከከለከለ ይዞሩበታል። ስለዚህ አይከለክልም። ይሄን አንደርስታንድ አድርግ። ይሄም ክርስቲያን ንጉሶችም ሲያደርጉት የነበረው ነገር ነው እና ገቡ። እስከ ኤርትራ ድረስ ያዙ። እስከ ኤርትራ ድረስ ቢያዙ ሰዓት ጸርጸ ድንግል ሸሽቶ ታሞ ምናምን ሞተ። በዚህ መሀል ማለት ሸሽቶ በረሃ ላይ ምናምን የሞተውና ገላውዲዮስ ተተካ። ገላውዲዮስ ከጸርጸ ድንግል በጣም ይሻለ ንጉስ ነውና ወዲያው ከፖርቹጋሎች ጋር ኦልሬዲ ኮኔክሽን ነበራቸው። ፖርቹጋሎች መጡ 400 ወታደር ይዘው ፖርቹጋሎች። አህመድ ግራኝም የኦቶማን ወታደሮች መጡ። መቶ 50 ኦቶማኖች አመጣ። እነ ገላውዲዮስም ደግሞ በንግግር 400 ፖርቹጋሎችን በክሪስቶፈር መሪነት ወደ ኢትዮጵያ መጡ። እየገቡ ባለበት ሰዓት ላይ እኚህ ወታደሮች እቺ ሰው ነቅ ያለች እኚህን ሰዎች መቁረጥ መለያየት አለብኝ፣ አንድ ላይ ከተገናኙ ጥሩ አይሆንም ለኔ ያለና ቆረጠና ገባ። ወዴት ነው አላቸው። ፖርቹጋል ወታደሮችን ተፋጠጡ። ድንገት እንዴት ነው ጀግናው ወዴት ነው ትሄዱት አላቸው። እንኩ ነው የሰጣቸው ነው ብለማ ይሄ ሰው የጀነራል ማይንድ ነው ያለ የጀነራሎች በቃ እኔ የት እንደተማረ የትኛው የአውሮፓ ስኩል እንደተማረ አላውቅም። በቃ ያ ቃል የሚጠቅመው ነው የሚጎል 15 ዓመት ነው እንግዲህ የመራው። ማወቅ ያለባችሁ ዋነኛ ነገር ማንም ያላሳካውን ነገር ያሳካ ብቸኛው ሱልጣኔት ወይም ንጉስ እሱ ብቻ ነው። ይሄ ምንድነው? እኚህን 4 ጅቡቲ፣ ኤርትራ፣ ኢትዮጵያ እና ሶማሊያ የሚባሉ 4 አስቸጋሪ ሀገሮችን አንድ ላይ አድርጎ የመራ ብቸኛው ንጉስም ሆነ ሱልጣን በዓለም ታሪክ እሱ ብቻ እና ቆላቸው 120 ብቻ ነው የተረፈው ከፖርቹጋል ወታደሮች። ማን 120ዎቹ ግን ከገላውዲዮስ ጋር ተገናኙ። የመጨረሻ ጦርነት ወይና አደጋ ጦርነት ነው የሚባለው። ጣና አካባቢ ላይ ተፋጠጡ። ማን ለፊት አህመድ ግራኝ ከፊት ለፊት ነው፣ ገላውዲዮስ ከፊት ለፊት ነው። በዚህ ጋር ቱርኮቹ፣ በዛ በኩል ፖርቹጋሎቹ አሉ። ማን ይሄ ኢንተርናሽናል የሆነ ጦር ተጀመረ። ውጊያው ተጧጣፈ። የአህመድ ግራኝ ጦር እየመራ ይመስል ነበር። ማን በዚህ ሰዓት ግን ክሪስቶፈር ኮሎምበስ እንዳልካቸው የፖርቹጋሉ መሪ ስለተገደለ በጣም ፖርቹጋሎቹ ተናደዋል። በዚህ ነገር ገብቷል። 120ውን የቀሩት ጓደኞቻቸው ተገሎባቸው ደማቸው ፈልቷል። ስለዚህ ቂም የያዘ ሰው ነበር። እንደዚህ አይነት ጓደኛ ይስጣችሁ ይላችሁ። የክሪስቶፈር ቤስት ፍሬንድ የሆነ ጓደኛ ነበር። እዛ ማለት አህመድ ግራኝ እያዋጋ ባለበት ሰዓት ላይ እያየው ነበር። አልሞ ነጠለው ማለት አልሞ ነው ያደረገው። ቂም ይዞ ነበር። በቃ ጓደኛዬን ገሏል ብሎ ማለት ነው። እንደዚህ አይነት ጓደኛ ይስጣችሁ። አህመድ ግራኝ በቻለው አቅም በጥይት ተመቶ ሊያዋጋ ሞከረ። ብዙ ሰዓት አዋጋ። ከዛ በኋላ ግን አልቻለም። በቃ ዞር አለና ከእንትሉ ሸሸና ቁጥቋጦ ውስጥ ወደቀ። በዚህ ማለት ያ ጓደኛው ተከትሎ የክሪስቶፈር ጓደኛ ተከትሎ ሄደና እንዲህ ተያዩ። ቁጥቋጦ ውስጥ ተኝቶ እንዲህ ነው የተያዩት። ያለ አህመድ ግራኝ ፈገግ ያለ ይመስለኛል። ወስዶ ጠበስ። እቺ ፖርቹጋል ሰው ጠበሰችው። ይሄን ጀግና ስንት ሰው ያንቀጠቀጠ ሰውዬ ጠብስ ነው ያደረገው። ከዛ በኋላ ይሄው የኢትዮጵያ ሙስሊሞችና ክርስቲያኖች አደብ ገዙ። ፈጣሪ ይመስገን። ይሄው ሰላም፣ ይሄው ስንት መቶ ዓመት ሰላም። እነዚህም ወደ ቤታቸው ተመለሱ። እነዚህም ሁለቱም ተንኮታኮታ አቅማቸው ኢኮኖሚያቸው ወደቀ። አሁንም ቢሆን ይሄን ማወቅ ያለባችሁ። ከዛ በኋላ ሌላ ነገር መጣ ከኋላ እንደውም ማለት ነው። ሁለቱም እኚህም ወደ ሀረራቸው ተመልሰው አርፈው ግንባቸውን ሰርተው ቁጭ አሉ። እነዚህ ለራሳቸው ተንኮታኮቶ ዘመነ መሳፍንቱላ በዚህ መንኮታኮት ኬስ ነው የመጣው። ተንኮታኮቱ። ገና ካቶሊኮች ፖርቹጋሎች መጥቶ ካቶሊክ ካልሆናችሁ አላቸው። በቃ ሁለቱም ስርዓት ያዙ። በቃ ለምን በጣም ጦርነት ሁለቱንም ነው የጎደውና ሁለቱም አርፈው አደብ ገዝተው ቁጭ አሉ። ይሄው እስካሁን በሰላም እየኖርን ነው፣ ተከባብረን እየኖርን ነውና ኮመንት ሴክሽን ላይ የሙስሊምና የክርስቲያን ካረጋችሁት በጣም ነው የሚደብረው። ማርያምን በጣም
እና እናንተ በቃ የአዳሎችና የአቢሲኒያ ጦርነት ነው ይሄ።